ይህ ኮምፒውተር እንዴት እንደተሰራ እናያለን። እንዴት እኛ የምናውቀው ይሄኛው የምናየውን ፓርት ነው ማለት ነው። እና ይህን ኮምፒውተር እንዴት እንደተሰራ በደንብ እናያለን ማለት ነው። ይሄ ኮምፒውተር ስናየው የምንጠቀመው ዳይሬክትሊ ዩዘር ኢንተርፌስ ነው ወይም ደግሞ እንደዚህ የሚታየው ፓርት ብቻ ነው። ግን ይሄ እንዴት እንደመጣ በዚህ ቻተር ማለት ቪዲዮ እናያለን ማለት ነው። ኮምፒውተር እንዴት እንደተሰራ ማለት ነው። በመጀመሪያ ምን አለ መሰላችሁ ትራንዚስተርስ የሚባሉ ነገሮች አሉ። ትራንዚስተርስ ዘ ቤዚክ ቢልዲንግ ብሎክ ኦፍ ኮምፒውተር ማለት ይቻላል። ለምሳሌ ትራንዚስተር ምንድነው ለምትሉ ሰዎች እንደዚህ ትንሽ የሆነች አንድ ኤሌክትሪካል ኮምፖኔንት ነች ማለት ነው። መስራት ይቻላል። የተለያዩ ሎጂክ ጌቶችን መስራት ይቻላል። እነዚህ ሎጂክ ጌቶች ናቸው። እነዚህ ትራንዚስተሮች ተደማምረው የተለያዩ ሎጂክ ጌቶች መስራት ይቻላል ማለት ነው። ሎጂክ ጌት ደግሞ ምንድነው ለምትሉ ልጆች ያው ኦር ምናምን ነገር ይሄ የተለያየ ሎጂክ የሚሰራ ማለት ነው። ኢቨን መደመር መቀነስ የሚችል ካልኩሌተር መስራት የምንችለው የተለያዩ ሎጂኮች እነዚህ አይነት ሎጂኮች ተጠቅመን ነው። ትራንዚስተርስ ደግሞ እነዚህን ለመስራት የምንጠቅመን ቤዚክ ኮምፖኔንቶች ነች ማለት ነው። ሎጂክ ጌትስ የምንላቸው እነዚህ ናቸው ማለት ነው። ሎጂክ ጌቶች የተለያዩ ሎጂክ ጌቶች አሉ። እነዚህ ናቸው ማለት ነው። ሌላኛው ዲጂታል ሰርኪዩት የምንለው አለ። እንደዚህ ወርታች በመጠን ቁጥር ሞር ኮምፒውተር እየሆነ ይመጣል። ከትንሹ በጣም ከጥቃቅኗ ነገር ወደ ትልቁ ነገር ያለ ነው። ከትራንዚስተር ጀምረን እስከ ኮምፒውተር ድረስ ማለት ነው። ዲጂታል ሰርኪዩትስ የምንላቸው አሉ ደግሞ እነዚህም ቤዚክ ቢልዲንግ ብሎክ ናቸው እንጂ ራሳቸውን ችለው መደመር መቀነስ የሚችሉ ሳይሆኑ እነሱን ቀጣጥለክ ምናምን ይሄን ሰርኪዩት ሰርተህ መደመር መቀነስ የሚችል የተለያየ ሲፒዩ ምናምን በቃ የተለያየ ፕሮሰሰር የሚሰራው ከምንድን ነው? ከነዚህ ነው ማለት ነው። ከምን ጀምረን ነው? ከትራንዚስተር ጀምረን ማለት ነው። ትራንዚስተር አንድ ኤሌክትሪካል ኮምፖኔንት ነች። ሶስት እግር አላት እንደዚህ እንደምናየው። ከሷ ተነስቶ እስከ ኮምፒውተር ድረስ ያለውን ሂደት እያየን ነው። እነዚህ ቢልዲንግ ብሎክ ኦፍ ሰርኪዩት ናቸው ማለት የተለያዩ ሎጂክ ጌቶች ናቸው። እነሱ ተደማምሮ ደግሞ መስራት ይችላሉ። የተለያየ ሰርኪዩት መስራት እንችላለን ማለት ነው። ለምሳሌ ይሄ መደመር መቀነስ የሚችሉ ሳይሆኑ የሆነ ፋንክሽን መስራት የሚችሉ ትናንሽ ጥቃቅን ነገሮች ናቸው። ተደማምረው ግን የሆነ ፕሮሰሰር ወይም ደግሞ አንድ ሰርኪዩት መስራት ይችላሉ። ይሄ ሰርኪዩት የሆነ ስራ መስራት ይችላል ማለት ለምሳሌ ካልኩሌተር ነው እየሰራ የነበረው ከሆነ የሰርኪዩት የሰጠነውን ኢንፑት ተቀብሎ እዚህ ጋር የሚሰጠውን ኢንፑት ተቀብሎ አውትፑት ይሰጠናል ማለት ነው። እዚህ ጋር ለምሳሌ ጄኬ ፍሊፕ ፍሎፕ ነው ይሄ ላይክ ሁለት ኢንፑት ተቀብሎ እዚህ ጋር የሆነ አውትፑት ይሰጠናል ማለት ነው። ላይክ እዚህ ጋር አውትፑት ይሰጠናል። እዚህ ጋር ኤክስ እና ዋይ ተቀብሎ እዚህ ጋር አውትፑት ይሰጠናል ማለት ነው። አንድ አውትፑት ለምሳሌ የሚደመር ሰርኪዩት ቢሆን ኖሮ ኤክስ እና ዋይን ደምሮ እዚህ ጋር ደምሮ ይሰጠናል ማለት ነው። ልክ እንደዚህ አይነት ሰርኪዩት ይሰራል ከሎጂክ ጌቶች ማለት ነው። ሎጂክ ጌት ማለት ያው በሀሳብ የተፈጠረ ነገር ነው። ምንን ትራንዚስተሮችን ከታትለን የሆነ ኢንፑት ተሰጥቶት አውትፑት መስጠት የሚችል ትናንሽ ሰርኪዩት ናቸው ማለት ነው። ከዛ እነዚህን ሎጂክ ሰርኪዩቶች ተጠቅመን ዲጂታል ሰርኪዩት ተጠቅመን ምን መስራት እንችላለን ማለት ነው። የተለያየ ኮምፒውተር ኮምፖኔንቶች መስራት እንችላለን። ኮምፒውተር ኮምፖኔንትስ ምንድናቸው? የተለያዩ ኮምፖኔንት አለው። ኮምፒውተር ቢከፈት ለምሳሌ ሃርድ ዲስክ አለው፣ ራም አለው፣ ሌላ እዚህ ጋር ዲስክ ነው። የተለያዩ እዚህ ውስጥ የምናያቸው ሰርኪዩቶች አሉ ማለት ነው። እነሱ የሚሰሩት ልክ እንደዚህ በእነዚህ ሎጂክ ጌቶች አማካኝነት ማለት ነው። የተለያዩ ሎጂክ ጌቶች እዚህ ጋር እንደምናያቸው አሉ። እነሱ ሎጂክ ጌቶች ተጠቅመን ነው የምንሰራው ማለት ነው። ከዛ እነዚህ የተለያዩ ኮምፖኔንቶች ተደማምረው የሚሰጡናል ማለት ነው። ትልቁን እኛን የምናውቀው ኮምፒውተር ይሰጡናል ማለት ነው። ይሄኛው ኮምፒውተር ይሰጡናል። ይሄን ይመስላል ኮምፒውተር ከመነሻው እስከ መጨረሻው ማለት ነው።